ዋትስአፕ ዩቲዩብ ዊዝ ጂሚ ተመልሰናል። እንዴት ነው ዛሬ? ዌል ጋይስ እንዴት ናችሁ? ዛሬ እንግዲህ ለየት ባለ ቪዲዮ ተመልሻለሁ። ዛሬ እንግዲህ ይጠቅማችኋል ብዬ ኢንፎርማቲቭ የሆነ ኮንተንት ይዤ ተመልሻለሁ። ያም የሚሆነው ቲክቶክ ላይ ከዚህ ቀደም ሁለት ቪዲዮዎች ሰርቼ ነበር፣ ፓርት 1 እና ፓርት 2 ብዬ ሃው ቱ ቢ ስትሪመር እንዴት በቀላሉ መሆን እንችላለን የሚል ቪዲዮ። አብዛኞቻችሁ ኮሜንት ሴክሽን ላይ አሪፍ ነው ተመችቶናል እያላችሁኝ ነበር፣ አመሰግናለሁ። ግን ሞር ኤክስፕሌን ሊደረግላችሁ ፈልጉ ሰዎች ዩቲዩብ ላይ እያላችሁኝ ስለነበር ዛሬ ሰፋ አድርጌ ዩቲዩብ ላይ ተመልሻለሁ። ዌል ዛሬ ከዚህ ቪዲዮ በኋላ ማለት ነው አብዛኞቻችሁ ስትሪመር ነው የምትሆኑት። It's the motherfucking DRE. Dr. Dre, motherfucker. You know I'm mobbing with the በቃ ስትሪመርነት እንዴት ቀላል እንደሆነ ትረዳላችሁ። ቪዲዮን ላይክ፣ አካውንቱን ሰብስክራይብ፣ ይጠቅማችኋል ብላችሁ የምታስቡ ሰዎች ጋር ሼር በማድረግ እንድትጀምሩ በአክብሮት ጠይቃለሁ። ወደ ቪዲዮ። ዌል እንግዲህ ስትሪመር መሆን ከፈለጋችሁ እዚህ ድረስ ከመጣችሁ የመጀመሪያው ነገር ሊኖራችሁ የሚገባው ስትሪመር ከመሆናችሁ በፊት ዴዲኬሽን እና ራሳችሁን ማሳመን በቃ አለባችሁ። ራሳችን እንዴት ስትሪመር መሆን እችላለሁ ወይ የሚለውን ጥያቄ ራሳችሁን ጠይቁት። ሲቀጥል እሱን ጥያቄ ከመለሳችሁት በኋላ ፍላጎቱ ሊኖራችሁ ይገባል። ስትሪመርነት በጣም ስላችሁ ኖርማል ቀላል ቢሆንም ግን ዴይ ባይ ዴይ የምትሰሩት ስራ ከሆነ ዴዲኬሽን እና ላይክ ራሳችሁን ማሳመን አለባችሁ። ብዙ ጊዜ ክሊፕ መቁረጥ አለባችሁ። ከኦዲየንሱ ጋር ኢንተራክት ማድረግ አለባችሁ። ላይክ ሃምብል መሆን አለባችሁ። አብዛኛው ጊዜ ስትሪመሮች ሃምብል ሲሆኑ በቃ ላይክ በሰው ተወዳጅ የሆነ ነገር የሚሰሩት እና ኳሊቲ የሆነ ስራ ለመስራት ከፈለጋችሁ ራሳችሁን አሳምናችሁ ፍላጎቱ አለኝ ወይ ብላችሁ ማሰብ አለባችሁ። እና ፍላጎቱ ካላችሁ እንግዲህ የመጀመሪያውን ነገር ሊኖራችሁ የሚገባው ኢኩዊፕመንት ነው፣ እቃዎች ማለት ነው። ስትሪሚንጉን ለማሳካት የሚጠቅሟችሁ እቃዎች አንደኛ ካሜራ ነው፣ ሁለተኛ ፒሲ ወይም ዴስክቶፕ፣ ሶስተኛ ላይት ወይም ላይክ ስታንድ፣ አራተኛ ደግሞ ላይክ አብዛኛው ሰው እንትን ሊሆን ይችላል ግን ሄድሴት ያስፈልጋቸዋል። እነዛን ያልኩበት ምክንያት አንደኛ ካሜራ ያው እናንተ ራሳችሁን ያሳያችሁ ስትሪም የምታደርጉ ሰዎች ለራሳችሁን ያሳያችሁ ለምታደርጉ ሰዎች ካሜራ ግዴታ ነው። ሁለተኛ ፒሲ ያልኩበት ምክንያት ያው እዚህ ጋር ብዙ ታስኮቹን ላይክ ቪዲዮ ጌም እየጮታችሁ ወይም ሪያክት እያደረጋችሁ ከሆነ ወይም ፒሲ ወይ ዴስክቶፕ ያስፈልጋችኋል። ወይም የተለያዩ ስራዎችን ኤዲቲንግም ሊሆን ይችላል ስትሪም ያደርግ የፈለጋችሁት ወይም የተለያዩ ነገሮች ለመስራት የግድ ዴስክቶፕ ወይም ፒሲ ያስፈልጋችኋል። ሌላኛው ደግሞ ላይት ያልኩበት ምክንያት ኳሊቲ ቤዝድ የሆነ ስራ የምትሰሩ ከሆነ አትራክት እንዲያደርግ ነው። አሁን ለምሳሌ እኔ የምቀርጸው ቪዲዮ አሁን እያያችሁ ነው፣ ወይም ልክ እንደዚህ ማለት ነው። ሪንግ ላይት ቢኖራችሁ ደግሞ ሞር በጣም አሪፍ ነው። ካሜራ ማስቀመጫም ስልክ ማስቀመጫም ስለሚሆኑ በስልካችሁ መቀርጹ ልክ እንደኔ በካሜራ በቀጣይ ቪዲዮ ሰራላችሁ ካሜራ ሲኖረኝ ማለት ነው። ስልክ የሚኖራችሁ በስልካችሁ ካሜራችሁ የምትጠቀሙ ሰዎች እንደዚህ አይነት ሪንግ ላይት ቢኖራችሁ በጣም ተመራጭ ነው፣ ልክ ለኳሊቲ ማለት ነው። ደን መጨረሻ ላይ ያልኩት ሄድሴት ላይክ ዋናኛ ጥቅሙ በምናደርግበት ሰዓት ማይክ አለው፣ ለኦዲየንሱ ድምጻችን በስነስርዓት ይሰማል። ሲቀጥል ደግሞ ስትሪም በምናደርግበት ሰዓት ይሄ ከሌለ ከፒሲ የሚወጣው ድምፅ ያስተጋባና ወደ ኦዲየንሱ ይደርሳል እና ኦር የሆነ ድምፅ ያወጣባቸዋል። እሱን ይይዝልናል። እዚህ ጋር የተሰማን ኖርማል ዲስፕሌይ ካፕቸር ካብራን ዲስፕሌይ ካፕቸር በኋላ በደንብ ኤክስፕሌን አደርግላችኋለሁ። በደንብ ለሰዎች እንዲሰማ ያደርግልናል ማለት ነው። ጽድት ብሎ ኳሊቲ ቤዝ ለመስራት ከፈለጋችሁ እነዚህ አይነት እቃዎች ያስፈልጋቸዋል። ሶ ወደ ዋናው ቤዚክ የሆነ ነገር ስንመጣ ቲክቶክ ላይ እንዴት በስነስርዓት ስትሪም ማድረግ እንችላለን የሚለው ጥያቄ ነው። የመጀመሪያው ስቴፕ የሚሆነው አይሪዊን ዌብካም የተባለ ሶፍትዌር እንወርዳለን። እሱን ያልኩበት ምክንያት እኔ አሁን እየቀረስኩ ያለሁት ወይም እየተጠቀምኩ ያለሁት በስልኬ ስለሆነ ነው ማለት ነው። በስልካችሁ የምትጠቀሙ ስልካችሁን እንደ ዌብካም የምትጠቀሙ ሰዎች ከሆናችሁ ይሄንን ሶፍትዌር ማውረድ ይኖርባቸዋል። ይሄው እዚህ ጋር አስቀምጥላችኋለሁ። በመቀጠል ደግሞ ቲክቶክ ላይቭ ስቱዲዮ የተባለውን ሶፍትዌር ዳውንሎድ ማድረግ ነው። ስልካችን ላይ አናወርደውም። አይሪዊን ዌብካምን ግን ስልካችን ላይም ፒሲውን ላይም ወይም የምንጠቀመው ዴስክቶፕ ወይ ላፕቶፕ ላይ የግድ መውረድ አለብን ማለት ነው። እንዴት እንደሆነ እንደምናወርደው ስቴፑን አሳያችኋለሁ። ወደ ቪዲዮ ወይል እንግዲህ ጋይስ የመጀመሪያው የሚሆነው ብራውዘራችንን የምንጠቀመው የትኛውን ብራውዘር መሆን ይችላል። እኔ የምጠቀመው ጉግል ነው። ጉግል ላይ ገብተን አይሪዊን ዌብካም ብለን ሰርች እናደርጋለን። ወይል እሱን ካወረደ ደግሞ መጀመሪያ ላይ የመጣው ሊንክ ነክተን ዳውንሎድ ፎም ዌብካም ፎር ዊንዶውስ የሚለውን እንጫናለን። ዳውንሎድ ካረገን ከጨረሰን በኋላ ኢንስታል ካረገን በኋላ እችትና ኢንስታል አድርገን ስንጨርስ እንደዚህ አይነት አይከን ትመጣለች። ልክ ስንነካው እንደዚህ ይላል። ልክ ከጨረሰን በኋላ ስልካችንን አት ዘ ሴም ታይም ዳውንሎድ አድርገን ነው ልክ እንደዚህ ይመጣለን። ስልካችን ጋር ኮኔክት እንዴት እንደምናደርገው በጣም ቀላል ነው።
ቅደም እንዳያችሁት በድጋሚ ጎግል ላይ እንገባና አሁን ደግሞ የምንወርደው ቲክቶክ ስቱዲዮ ነው። ቲክቶክ ላይቭ ስቱዲዮ 1 ብለን ሰርች ካረግን በኋላ ዳውንሎድ ላይቭ ስቱዲዮ የሚል ይመጣልናል። ከዛ በኋላ እንደዚህ ዳውንሎድ ፎር ዊንዶውስ የሚለውን ከተጫነን በኋላ ዳውንሎድ አረገ ሲጨርስ እንደዚህ ይሆናል ማለት ነው ይመጣልን። ከዛ በኋላ እንዴት አድርገን ወደ ውስጥ ሴታፕ እንደምናደርገው አሳያችኋለሁ። ወይል እሱን ከጨረሰን በኋላ ቲክቶክ ላይቭ ስቱዲዮን እንጫናል። መጀመሪያ አይሩን ዌብካም የሚለውን ከነካም በኋላ ስልካችንን አት ሴም ታይም ዩኤስቢ አንድ አይነት ዋይፋይ ላይ ሆኖ ካገናኘ ነው በኋላ ስልካችን እንደዚህ ይመጣል ማለት ነው። ያው ልክ እንደምታዩት የኔም ስልክ ስለተገናኘ ስልኬን አሁን እንደ ዌብካም መጠቀም ቻልኩኝ ማለት ነው። ልክ እሱ እንደጨረሰን ያው የሳይ ሰላም 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 ብለናል። የሳይ ወይል እሱን ከጨረሰን በኋላ ሚኒማይዝ ካረግን በኋላ ቲክቶክ ላይቭ ስቱዲዮን እንጫናለን። ትንሽ ሎድ ለማድረግ ያው እንደ ፒሲያችሁ ጂፒዩ ግራፊክስ ካርድ ምናምን ያለው ፒሲ ሲሆን ቶሎ ፈጠን ይላል። እንደ ላፕቶፓችሁ አይነት ጊዜ ይወስዳል። ፕሪፔሪንግ ዩር ስቱዲዮ ካለ በኋላ መጀመሪያ ሎጊን ታደርጋላችሁ ላይቭ የምትገቡበት አካውንታችሁን። ከዛ በኋላ እሱን ከጨረሳችሁ በኋላ ጎ ላይቭ የምትለውን እንጫናለን። አብዛኞቻችሁ እዚህ ጋር ለእናንተ የሚመጣው አሁን እኔ ኦልሬዲ ሴታፕ ስላደረኩት ነው ብላንክ ወይም ምንም ያለምንም ሶርስ ይመጣል። ከዛ ፕላስ የምትለውን ሶርስ ላይ ሄደን ፕላስ የምትለውን እንጫናለን። ከዛ በኋላ ወደታች ወረድ ብለን ብላንክ የምትለውን ሲን እንፈልጋለን ማለት ነው። ከዛ እሱን ካገኘን በኋላ እሱን ነክተን አድ የምትለውን እንጫናለን። ከዛ በኋላ ዲስፕሌይ ካፕቸር፣ ካስት የተለያዩ ኦፕሽኖች ይመጣሉ። ዲስፕሌይ ካፕቸር የሚለውን ከዛ እንደዚህ ካረግን በኋላ የምንፈልገውን ሪዞሉሽን ያመጣልናል። ይኸው አሁን ይሄ ማለት የፒሲው ላይ የሚታየውን ለኦዲየንስ የሚታየውን የፒሲያችን የምናየው ስክሪኑን የሚያሳይልን አድ የምናደርግበት ኦፕሽን ነው። እሱን ከፈለገን ካስተማይዝ ማድረግ ይቻላል፣ ክሮፕ ማድረግ ይቻላል። ፊት ስክሪን ሴንተር ላይ ማድረግ ትችላላችሁ። ክሮፕ ማድረግ የሚቻልበት የምፈልጉት ነገር መቁረጥ ከፈለጋችሁ ክሮፕ እያደረጋችሁ እንደዚህ ማስተካከል ትችላላችሁ። በጣም ሲምፕል ነው። እሱን ከጨረሰን በኋላ እንደዚህ ፍሊፕ መገለባበጥ እንችላለን። እንደዚህም ቦታ መቀያየር በጣም ይቻላል። በጣም ቀላል ነው፣ በጣም የሚመቸው። ከዛ መቀጠል ካሜራችንን አድ እናርግ። ሶርስ የሚለው ላይ እንመጣለን። ድጋሚ ሲን የሚለውን ትተን ሶርስ የሚለውን ትተን ሲን ላይ እንመጣለን። ከዛ በኋላ ካሜራ የሚለውን እንጫናለን። ካሜራ የሚለውን ከተጫነን በኋላ አድ የምትለውን እነካታለን። አድ የሚለውን ካሜራ ላይ በጣም ብዙ ኦፕሽኖች ያስመርጧቸዋል። እኔ እዚህ ጋር ኦልሬዲ ስለመጣልኝ ነው፣ ከዚህ በፊት ሴታፕ ስላደረኩት። ይሄው አይሪን ዌብካም ከስልካችን ጋር ያገናኙ ሶፍትዌር ሲመጣ ልክ እንደዚህ መሆን ይችላል ማለት ነው። ሶ አት ሴም ታይም በቀላሉ ስልካችንን አገናኝተን ስልካችንን መጠቀም ይቻላል። እሱንም እንደዚህ ፊልት ስክሪን ክሮፕ ማድረግ ይቻላል። ሴንተር ላይ ማድረግ ትችላላችሁ። እንደፈለጋችሁ ካስተማይዝ ያደረጋችሁ መጠቀም ትችላላችሁ። ጋይስ የተለያዩ ካስተማይዝ ማድረግ የምትችሏቸው ነገሮች አሉ። በዛ አጋጣሚ ኢሜጅ አድ ማድረግ ይቻላል፣ ቪዲዮ አድ ማድረግ ይቻላል፣ ቴክስት አድ ማድረግ ይቻላል። የተለያዩ ነገሮች እዚህ ጋር ሲኑ ላይ በመንካት ቴክስት፣ ቪዲዮ፣ ኢሜጅ አድ በማድረግ ላይቭ ስትሪማችሁን ካስተማይዝ ማድረግ ትችላላችሁ። ከጨረሳችሁ በኋላ ጎ ላይቭ የምትለው መጫን ነው። ያው እዚህ ጋር አሁን የተለያዩ ፎቶዎች አድ እያረኩኝ ያሳያችኋለሁ። የፈለኩትን ፎቶ አድ አደርጋለሁ። ከዛ በኋላ እንደዚህ ያደርጋችሁ ማስፋት፣ ዙም እያደረጋችሁ አሁን ለምሳሌ ትዊች የተለያዩ ፕላትፎርሞች የምትጠቀሙ ከሆነ ከነ ዩዘር ናሚያችሁ ጋር ማስተካከላችሁ ለመጠቀም ይሄ ይጠቅማችኋል ማለት ነው። አብዛኞቹ ስትሪመሮች እንደምታዩቸው ከሆነ ቴክስት እንደዚህ እያስገባችሁ ሰብስክራይብ አድርጉ። በዚህ አጋጣሚ አመሰግናለሁ። እስካሁን ድረስ ስትከታተሉ ከነበረ ጋይስ ላይ ቪዲዮውን ሰብስክራይብ፣ ቪዲዮውን ላይክ፣ አካውንቱን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ሆፕፉሊ ይጠቀማችሁ ይመስለኛል። እስካሁን ድረስ ያው እንደምታዩት ወይ ለዚህ ድረስ ካያችሁ አይቀር ሆፕፉሊ የቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። የተለያዩ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ በመጠየቅ መልስ ይሆናል። ከዚህ በኋላ እንግዲህ የሚመጣው ዘመን አሪፍ የስትሪም ዘመን እንዲሆንላችሁ እመኛለሁ። መልካም የስትሪም ዘመን። ደብሊው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ኢትስ ጂሚ ባይ። ፉሊ ያው እስካሁን ያያችሁት ሴፕ እንደሚጠቅማችሁ ተስፋ አደርጋለሁ። ሞር ጥያቄዎች ካላችሁ ኮሜንት ሴክሽን ላይ በመጠየቅ ወይም ቲክቶክ ላይ ፔጅ ላይ በመግባት ኮሜንት ሴክሽን ላይ ወይም በኢንስታግራም ማዋራት ትችላላችሁ።
የተለያዩ ቪዲዮ ቲፖችን ስለምለቅ እና አዲስ ስትሪመር ስለሆንኩኝ ማበረታት እንዳይረሳ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ኢትስ ጂሚ። ይመቻችሁ። ቡም